የሚያጠቁን ምን ስንሆን ነው? የሚያጠቁን መለመን እስከቀጠልን ድረስ መለመን ስናቋርጥ የውጭውን ጥቃት የመቋቋም አቅማችን በዛው መጠን ይጠናከራል። መልካም አስተዳደር ሲኖረን ፈርፍረው ገብተው በመሐከላችን ቀዳዳ አግኝተው እንደ ልብ የመጫወት እድላቸውን እንዘጋዋለን ያለነው። ፋክቱን ተቀበለን ፋክቱን መቀየር ነው እንዳያጠቁን። ፋክቱ ነው የሚያስጠቃን ያለው። ይሄን ነባራዊ ሀቅ ከቀየር ነው ወደዱም ጠሉም ምንም ሊያደርጓቸው። ይሄን ነባራዊ ሀቅ ካልቀየር ነው እኛ ስለደበቅ ነው ብቻ እኛ ራሳችንን ስላታለል ብቻ ያ ነባራዊ ሀቅ ህልውናውን ያጣል ማለት አይደለም። ያ ነባራዊ ሀቅ እስካለ ድረስ ተጠቂ ነው። ደበቅነውም አልደበቅነውም ተናገርነውም አልተናገርነውም ተጠቂ ነው። የሚያድነን ያን ነባራዊ ሀቅ መቀየር ብቻ። በያምባችን የራስ አምባ አስቀምጠን መኖር የምንችልበት ደረጃ ላይ አይደለንም። የአንድ ትልቅ መንደር ክፍል ሆነናል። በዚህ መንደር ውስጥ መወዳደር ህልውናን ይወስናል። በፊት መሬት መዋጠጥ መቻል በቂ ነበር። አሁን ያንን መሬት መዋጠጥ ብቻ በቂ አይደለም። በገበያ መወዳደር፣ ሌሎች ከሚያመርቱት የተሻለ ምርት ማምረት አማራጭ የሌለው ሆኗል። በዚህ ምክንያት ስናየው የህልውናችን መሰረት ተቀይሯል። የበፊት ትውልዶች በሳብሲስተንስ ከሌላው ዓለም ተነጥለው ተራሮቻቸውን ተገናርገው በድህነትም ቢሆን ሰስቴይነብሊ ሊኖሩ ይችሉ ነው። አሁን እነዚህ ትውልዶች ተራሮቻቸውን በምሽግነት ተጠቅመው ሲኖሩበት የነበረው ሰስቴይነብሊ ሲኖሩበት የነበረው መሰረት ተቀይሯል። ከውስጥም ከውጭም ተቀይሯል። እኛ አሁን ለመልማት እንነቃነቅ ብንል በሩ ተቀርቅሮብናል፣ አልተቀረቀረብንም።